ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 ነው እየተጫወትክ እያጠቃ እንዴት በቡድን አታምን በቡድንም አታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፈን በኋላ አብረህ ትጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ በቡድን እምነት ይኑርህ አርቴታ ዛሬ በጣም ነው ያኮራህ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ አረሽ ምን እናድርግ ጀሞሽን ሙትሽ ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ ምን ላድርግሽ አረኒ ግራ ገባኝ ወላሂ አረ በፈጣሪ ያለ እንዴ ደሞ ያቀሚን ይቃ በቃኒ አረ ምንም ማድረግ አይቻልም እንግዲህ ፈላው ይቀናህ እንግዲህ በቃ ግልግል ወይኔ ይበርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ በስማም አርቴታ ሞስኬራን አስገብተው ቤንዋይትን ምን አለበት ብታስገባው ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል ኤም ፕሪሚየር ሊግ ስንባል ሐውልት ይቆምላልሽ ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽና ማክስ ዳውመን ወይኔ ምን ላርግ ወይኔ እንዴት ነው የምትችለው አንተ ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም በጣም ነው የምትችል እኔ ሰላም እኔ ምን እንደማወራ አላውቅም ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል ኧረ በስመ አብ ኧረ ጨነቀኝ እኔ እኮ ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ በቃ ማውራው ነገር ራሱ ግራ ገብቶኛል ብቻ በጣም ነው የምንችለው ወይኔ ጉዴ አስጨናቂ ጨዋታ እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው የምን ጊዜው በጣም ነው የምትችል